በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር እንዲበዛላችሁ እየተመኘው እኔ ታናሽ አገልጋይ ወንድማችሁ መጋቢ ሃይማኖት ፍጹም ዳንኤል ዘልድታና ወንድሜ አቶ አለማየሁ ጸጋዬ ፍጹም ዘልድታ የተሰኘ አዲስ ዩቲዩብ ከፍተን ወደ እናንተ መጥተናልና አብራችሁ እንድትሆኑ በትህትና እጋብዛለሁ። ውድ ኦርቶዶክሳውያን ይህ ፍጹም ዘልድታ የተሰኘው አዲስ ዩቲዩብ ወደ እናንተ እንዲደርስ የተፈለገበት መሰረታዊ ዓላማ ሁሉም ኦርቶዶክሳውያን ስለ ሃይማኖቱና ስለ እምነቱ በቂ የሆነ እውቀትና ግንዛቤ እንዲኖረው ለማስቻል ምዕመናን ንስሐ እንዲገቡ ለሥጋው ደግሞ እንዲበቁና ለመንግሥተ እግዚአብሔር ብቁ ዜጋ እንዲሆኑ ለማስቻል ሲሆን በዚህ ውስጥ ስልጣነ ክህነት ካላቸው አባቶች ጋር በበጎ ዓላማ የማስታሰር ስራ ይሰራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊትና ስርዓት ጠብቀው የተዘጋጁ መንፈሳዊ መጻሕፍትን መዳሰስ ሲሆን በዚህም እውቀት እንድታገኙ ማስቻል ነው። በአውደ ምሕረት ልዩ መንፈሳዊ ጉባኤና ስልጠናዎች ላይ የሚተላለፉ በጎ የሆኑ መልእክቶችን በቀጥታ ስርጭት ወደ እናንተ ማስተላለፍ ይቻል ዘንድ ነው። የዚህ ሚዲያ ዋናው መሰረታዊ ዓላማ በረከት የሚገኝባቸውን በጎ ስራዎችን መስራት ነው። ለምሳሌ ድጋፍ የሚያስፈልጋቸውን አብያተ ክርስቲያናትና ገዳማትን፣ ባሎቻቸው የሞቱባቸውን ባልቴት፣ ወላጆቻቸውን በሞት ያጡ ሕፃናትና ነዳያንን በገንዘብና በቁሳቁስ መደገፍ ማስቻል ነው። በስህተት ውስጥ ያሉ ነፍሳትን ወደ ቀጥተኛው እምነት ለማምጣት በእግዚአብሔር ቃል እናንተን ማገልገል ነው። ታሪካዊና ጥንታዊ ቅርሶችን እንዲሁም ሀገር በቀል የሆኑ ገዳማት፣ አድባራት፣ ቦታዎችን ማስጎብኘት ነው። በመጨረሻም ውድ ኦርቶዶክሳውያን በሐዘንና በደስታ ጊዜ ስትጠሩን ያለ ምንም አመክንዮ ፈጥነው ወደ እናንተ በመድረስ እናንተን መታደግና አይምሯቸው በእውቀት የበሰሉ ወጣቶችን፣ ምሁራንን በመጋበዝ በቂ የሆነ እውቀት እንድታገኙ ማስቻል ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች ፍጹም ዘልድታ የተሰኘውን ይህንን የዩቲዩብ ሚዲያ ሁላችሁም በመከታተል ሰብስክራይብ በማድረግ ቤተሰብ እንዲሆኑ አገልግሎቱን በመደገፍና እንደው ምናልባት በዚህ ርዕሰ ጉዳይ ላይ ብንወያይ ይጠቅማል፣ ይበጃል የምትሉት ሀሳብ አስተያየት ካለ በውስጥ መስመር እንድትጽፉልን በትህትና እንጋብዛለን። ኦርቶዶክሳውያን ከፍጹም ዘልድታ ዩቲዩብ ጋር ወደፊት